ሰበር ዜና ሩሲያ ስውር ነዳጅ ጫኝ መርከቦችን ከምዕራባውያን ማዕቀብ ለማለፍና ለስለላ እንደምትጠቀምባቸው ተገለጸ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃ ዝርዝሩን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የፕሬዝዳንት ቭላዲሚር ፑቲን ቤተ መንግስት ክሬምሊን ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ሁለት ግዙፍ የነዳጅ ኩባንያዎች ጥቁር መዝገብ ውስጥ በማስገባት የጣሉት ማዕቀብ ሩሲያ እንደማይጎዳት ይገልጻል። ለዚህ ምክንያቱ የሩሲያን ነዳጅ የሚያንቀሳቅሱት በድብቅ የሚጓዙ የሀገሪቱ መርከቦች በመሆናቸው ነው። ጎስትና ዞምቢ ጫኝ መርከቦች በዓለም ዙሪያ እየተጓዙ ነዳጅ በቅናሽ መግዛት ለሚፈልጉ በሚሊዮን ዶላሮች ዋጋ ያለውን ነዳጅ ዘይት ያከፋፍላሉ። የኢራን አያቶላዎች፣ የቬንዙዌላ ጄኔራሎችና አጋጣሚውን የሚጠቀሙ ምዕራባውያን የንግድ ሰዎች የመርከቦቹ ደንበኞች ናቸው። እነዚህ አካላት መውጫ አጥተው አንዳንድ ጊዜ ባህር ላይ ለወራት ወይም ለዓመታት ከሚያሳልፉ የመርከብ ሰራተኞች ደህንነት እንዲሁም አካባቢ ላይ ከሚደርስ ጉዳት ይልቅ ትርፍ ያስቀድማሉ። ሩሲያ በ2022 ዩክሬንን ከወረረችበት ጊዜ አንስቶ በድብቅ የሚደረግ መርከብ ጉዞ ጨምሯል። የዚህ እንቅስቃሴ ዋነኛ ተጠቃሚ የፕሬዝዳንት ፑቲን መንግስት ነው። ትራምፕ እንደሚናገሩት ከሆነ የሩሲያ መንግስት የመርከብ ጉዞውን የሚጠቀመው ነዳጅ አጓጉዞ በሚያገኘው ገንዘብ የጦርነት ማሽኑን ለመደገፍ ብቻ አይደለም። በአውሮፓ በሚገኙ የኔቶ አባል ሀገራት እንዲሁም እነዚህ ሀገራት የሚጠቀሙባቸውን ከባህር ስር ያሉ ኬብሎችና መተላለፊያ መስመሮችን የመሰለል እንዲሁም የማስተጓጎል ጥምር ዘመቻ ለማከናወን ጭምር እንጂ። ሩሲያ ከአሜሪካና ከሳውዲ አረቢያ ቀጥሎ ሶስተኛው የዓለም ነዳጅ አምራች ሀገር ነች። የአሜሪካ የኤነርጂ መረጃ አስተዳደር መስሪያ ቤት መረጃ እንደሚያመለክተው በ2024 10 በመቶ ያለው የዓለም ነዳጅ የተመረተው በሩሲያ ነው። የዩክሬን ጦርነት ከመነሳቱ በፊት ሁሉም በሚባል ደረጃ በባህር የሚጓጓዝ የውጭ ምርት የሚጫነው በምዕራባውያኑ ነዳጅ ጫኝ መርከቦች ነው። አብዛኞቹም የግሪክ መርከቦች ነበሩ። የንግድ እንቅስቃሴው መቀመጫውን ስዊዘርላንድ ሲያደርግ የኢንሹራንስ ዋስትናውን ያገኘው ደግሞ ለንደን ውስጥ ነበር። አሁን ግን የሩሲያን ነዳጅ ከሚያጓጉዝ 5 መርከቦች ውስጥ 4ቱ ከሚታወቅ የኢንሹራንስ ተቋም ዋስትና ያልተገባላቸው እንደሆኑ ተንታኞች ይገልጻሉ። ይህም 80 በመቶ የሚሆነውን የሩሲያ ነዳጅ የሚያጓጉዙት መርከቦች በምዕራባውያን ሀገራት የተጣለውን ማዕቀብ ጥሰው እንደሚንቀሳቀሱ ያመለክታል። በኪዮቭ ስኩል ኦፍ ኢኮኖሚክስ ኢንስቲትዩት ከፍተኛ ኢኮኖሚስት የሆኑት ቤንጃሚን ሂልገንስቶክ እንደሚናገሩት ሩሲያ ማዕቀቦችን ማለፍ የሚያስችላትን በድብቅ የሚጓዙ ነዳጅ ጫኝ መርከቦችን ገንብታለች። ነገር ግን መርከቦቹ ያረጁ፣ በአግባቡ ያልተጠገኑና ምናልባት ነዳጅ እንዳያፈሱ በቂ ዋስትና ያልተገባላቸው ናቸው ይላሉ። 1/3 የሚሆነው በባህር ላይ የሚጓዝ የሩሲያ ነዳጅ የሚነሳው ከባልቲክና ከጥቁር ባህር ወደቦች መሆኑን የሚጠቅሱት ባለሙያው በዚህ ምክንያት መርከቦቹ በአውሮፓ ሀገራት ባህር ላይ በቀን ውስጥ ለበርካታ ጊዜ እንደሚመላለሱ ያስረዳሉ። የኤስኤንዲፒ መረጃ እንደሚያመለክተው ባህር ላይ ከሚታዩ 5 መርከቦች ውስጥ አንዱ በድብቅ የሚጓዝ ነው። እነዚህ መርከቦች ያረጁና የማይታወቅ ባንዲራ ሰቅለው ማዕቀብ የሚጣልባቸው ሀገራትን ነዳጅ እንደሚያዘዋውሩም መረጃው ይገልጻል። ከእነዚህ መርከቦች ውስጥ የሩሲያን ነዳጅና የነዳጅ ምርቶች የሚጭኑት 50 በመቶ ያህሉ ብቻ ናቸው። 20 በመቶ ያህሉ የኢራን፣ 10 በመቶ ደግሞ የቬንዙዌላ ምርቶች ያጓጉዛሉ። ቀሪዎቹ 20 በመቶ መርከቦች ከአንድ በላይ ሀገራትን ነዳጅ የሚያጓጉዙ ናቸው። ሩሲያ፣ ኢራንና ቬንዙዌላን የሚያገለግሉት ትላልቅ መርከቦቹ ዋነኛ የጉዞ መዳረሻቸው ህንድና ቻይና ነው። ከዓለም ከፍተኛ ቁጥር ያለው ህዝብን በመያዝ ቀዳሚ የሆኑት ሁለቱ ሀገራት በባህር የሚጓዙ ነዳጅና የነዳጅ ምርቶችን በማስገባትም ስማቸው በቀዳሚነት ይጠቀሳል። በአነስተኛ መጠን የሩሲያ ነዳጅ ከሚገዙት ሀገራት ውስጥ ደግሞ ቱርክ፣ ሲንጋፖርና የተባበሩት አረብ ኤሚሬቶች ይገኙበታል። በድብቅ የሚጓዙ መርከቦች እንዳና ለመሰወር እነዚህ እርምጃዎች ይወሰዳሉ። የጭነቱን መነሻ ለመደበቅ ሲባል ከአንድ መርከብ ወደ ሌላ መርከብ ነዳጅ ማዘዋወር። ይህ ተግባር የሚከወነው የወደብ ተቆጣጣሪ ባለስልጣናት ክትትል ደካማ በሆነባቸው የዓለም አቀፍ ውሃዎች ላይ ሲሆን አንዳንዴም በአስቸጋሪ አየር ሁኔታ ውስጥ ይፈጸማል። መርከቦቹ ያሉበት ቦታ፣ የጉዞ ፍጥነት፣ ስም፣ ሰንደቅ ዓላማ፣ የመርከብ አይነት መረጃዎችን የሚያስተላልፈውን አውቶማቲክ የመለያ ስርዓትን ማጥፋት ወይም እንዲሳሳት ማድረግ። መርከቦቹ አንዳንድ ጊዜ የሚያሳዩት ሐሰተኛ የቦታ መረጃ ጉዟቸውን እያደረጉ ያሉት መሬት ላይ እንደሆነ ያስመስላል። ጎስት ሺፕ መሆን፣ ይህ ማለት የመርከቡን የባለቤትነት መረጃ መደበቅ፣ የተመዘገበበትን ሀገር ሰንደቅ ዓላማ መቀየር ወይም ጭራሹን ያለ ሰንደቅ ዓላማ መጓዝን ያካትታል። በአንድ ወር ውስጥ በርካታ ጊዜ የመርከቡን ስም መቀየርም የዚህ አካል ነው። ዞምቢ ሺፕ መሆን፣ ይህኛው ዘዴ ደግሞ ዓለም አቀፉ የማሪታይም ድርጅት ለሚወገዱ መርከቦች የሰጣቸውን ልዩ የምዝገባ ቁጥሮችን መጠቀም ነው። የሞተን ሰው ማንነት ተጠቅሞ እንደመንቀሳቀስ ያለ ተግባር ነው። በ2025 የመጀመሪያዎቹ 8 ወራት ውስጥ
ሐሰተኛ ሰንደቅ ዓላማ ሰቅለው የተጓዙ መርከቦች ቁጥር በ65 በመቶ መጨመሩን ዊንድዋርድ የተሰኘው የማሪታይም ትንተና ኩባንያ መረጃ ያሳያል። በኩባንያው ግምት መሰረት በድብቅ የሚጓዙ መርከቦች ብዛት 1300 ደርሷል። የመርከቦቹ የሰንደቅ ዓላማ ምዝገባ አገልግሎትን በከፍተኛ መጠን ጨምሯል። ብዙዎች ለማጭበርበር የሚውሉ ናቸው። የተቀሩት ደግሞ ምንም እንኳ ሕጋዊ ቢሆንም ሰንደቅ ዓላማውን የሚሰጡት ሀገራት ለስራው አዲስ ናቸው ወይም ሰንደቅ ዓላማው እንዴት ጥቅም ላይ እንደዋለ የመቆጣጠር ፍላጎት ወይም አቅም የላቸውም። ባለፈው ጥቅምት ወር ላይ በአፍሪካዊት ሀገር ቤኒን ሰንደቅ ዓላማ ስር የሚጓዝ አንድ መርከብ ሚስጥራዊ የድሮን በረራ በማካሄድ ተጠርጥሮ ነበር። በዚህ የድሮን በረራ ምክንያት የዴንማርክ አየር ማረፊያዎች ተዘግተው ነበር። መርከቡ በፈረንሳይ የባህር ዳርቻ በተያዘበት ወቅት ሰራተኞቹ መተባበር ፈቃደኛ እንዳልነበሩ እንዲሁም መርከቡ የየትኛው ሀገር ስር እንደሚንቀሳቀስ ሊገልጹ እንዳልቻሉ ሲል አቃቢ ሕግ አስታውቋል። ቦራኬይ ተብሎ የሚጠራው ይህ መርከብ ከዚህ ቀደም ስያሜውን ፑሽፓ፣ ኦዲሲየስ፣ ቫሩና እና ኪዌላ እያለ ሲቀያየር እንደነበር ተደርሶበታል። የሰባት ሀገራትን ሰንደቅ ዓላማ ሲጠቀም እንደነበር ተገልጿል። መርከቡ በፈረንሳይ የባህር ኃይል በተያዘበት ወቅት ከሩሲያ የጫነውን 750 ሺህ በርሜል ድፍድፍ ነዳጅ ወደ ህንድ እያጓጓዘ እንደነበር ታውቋል። ከዚህም በተጨማሪ ሩሲያ ድሮኖች የኔቶ ሀገር አጋር ወደ ሆኑት ወደ ስዊድን፣ ኖርዌይ እና ጀርመን ላይ እንደገቡ ተጠርጥሯል። ባለፈው ሳምንት መጀመሪያ በቤልጂየም በሚገኝ የብራስልስ አየር ማረፊያ አቅራቢያ በሚገኝ ስፍራና ሌሎችም ቦታዎች ላይ ድሮኖች መታየታቸውን ተከትሎ የበረራ አገልግሎቱ በጊዜያዊነት ተዘግቶ እንደነበር ገልጿል። ባለፈው ሳምንት መጀመሪያ በቤልጂየም በሚገኝ የብራስልስ አየር ማረፊያ አቅራቢያ በሚገኝ ስፍራና ሌሎችም ቦታዎች ላይ ድሮኖች መታየታቸውን ተከትሎ የበረራ አገልግሎቱ በጊዜያዊነት ተዘግቶ ነበር። ሩሲያ በበኩሏ በዩክሬን አጋሮች ላይ ቅይጥ የጦርነት እንቅስቃሴ አድርጋለች በሚል የቀረበባትን ክስ ውድቅ አድርጋለች። በቦራኬ መርከብ ላይ የተደረገውን ምርመራ ተከትሎ የኔቶ ሀገራት ባልቲክ ሴንተር የተሰኘ የባህር ተቆጣጣሪ ተልዕኮ አስጀምረዋል። ብሪታንያ፣ ዴንማርክ፣ ስዊድን እና ፖላንድ በዴንማርክ ወሽመጥ፣ በፊንላንድ ባህረ ሰላጤ እንዲሁም በስዊድን እና ዴንማርክ ወሽመጥ መካከል በሚያልፉ መርከቦች ላይ የኢንሹራንስ ሰነድ ምርመራ እንደሚያካሂዱ አስታውቀዋል። ኢስቶኒያ፣ ፊንላንድ፣ ጀርመን፣ አይዝላንድ፣ ላትቪያ፣ ሊቱዋኒያ፣ ኔዘርላንድ እና ኖርዌይ ደግሞ በድብቅ የሚቀዝፉ የሩሲያ መርከቦችን ጉዞ ለማስተጓጎልና ለመገደብ ተስማምተዋል። አገራቱ እነዚህ ውሳኔ ላይ የደረሱት ምክንያቱ ባልታወቀ ሁኔታ በባልቲክ የሚገኙ ኬብሎች በመቆረጣቸውና ከባህር ስር በተዘረጉ መሰረተ ልማቶች ላይ ከባድ ጉዳት በመድረሱ ነው። ነገር ግን በድብቅ የሚጓዙ መርከቦች ሊጠለፉ የሚችሉት ወደብ ላይ ወይም በአገራቱ የውሃ ድንበር ውስጥ ሲሆኑ ብቻ ነው። በዓለም አቀፍ የውሃ አካላት እነዚህን መርከቦች መያዝ እጅጉን አስቸጋሪ ነው። በተለይ ደግሞ ባህር ላይ በነጻነት የመዘዋወርን መብት በማቀንቀን የሚታወቁት ምዕራባውያን ይህን አቋማቸውን መጣስ ይሆንባቸዋል። መርከቦች ያለ ጣልቃ ገብነት እንዲጓዙ በሚደነገገው ዓለም አቀፍ መርህ መሰረት ሀገራት መርከቦችን መጥለፍ የሚችሉት የደህንነት ስጋት በደቀኑባቸው ጊዜ ብቻ ነው። የሩሲያ ፖለቲከኞች በበኩላቸው የሀገሪቱን ነዳጅ በጫኑ መርከቦች ላይ የሚፈጸም ማንኛውም ጠበኛ ድርጊት በሩሲያ ላይ ተፈጸመ ጥቃት ሆኖ እንዲቆጠር ጠይቀዋል። ግንቦት ላይ ኢስቶኒያ ሰንደቅ ዓላማ ሳትሰቅል በኢስቶኒያና በፊንላንድ መካከል እየተጓዘ የነበረ ነዳጅ ጫኝ መርከብን በቁጥጥር ስር ለማዋል በሞከረች ጊዜ የሩሲያ ተዋጊ ጄቶች መርከቡ እንዲከቡ ተልከው ነበር። የዓለም ዋነኛ የመርከብ ጭነት ድርጅቶች የነዳጅ ጫኝ መርከቦችን ለ15 ዓመታት የሚጠቀሙባቸው ሲሆን ከ25 ዓመታት በኋላ ብረታቸው ተቆራርጦ ለሌላ አገልግሎት ይውላል። በስውር አገልግሎት የሚሰጡት ግን ፈላጊ የላቸውም። ስለዚህም እስከ 50 ዓመታት ስለሚያገለግሉ ባህር ላይ ነዳጅ በማፍሰስ ለአካባቢ ደህንነት አደጋ ይሆናሉ። ነገር ግን አንዳንድ በሩሲያ የነዳጅ ድርጅቶች ገንዘብ የሚደገፉ የዱባይ ኩባንያዎች አሮጌዎቹን መርከቦች በመግዛት በአዲስ ነዳጅ ጫኝ መርከቦች ላይ ሊውል የሚገባ መዋለ ንዋይ አደናቅፈዋል ሲል ፋይናንሻል ታይምስ ዘግቧል። በስም በማይጠቀሱና አዲስ በተቋቋሙ ኩባንያዎች የሚካሄደው የመርከቦችን ፈጣን የሽያጭና የግዢ ሂደት ተጠያቂነትን አዳጋች አድርጎታል። የነዳጅ ጫኝ መርከቦቹ ተገቢ ጥገና ስለማይደረግላቸው ለብልሽትና ለነዳጅ መፍሰስ የተጋለጡ ናቸው። በተጨማሪም የግንኙነትና የአቅጣጫ መጠቆሚያቸው የተበላሸ ወይም እንዲጠፉ ስለሚደረግ በጠባብ መተላለፊያዎች ላይ ከሌሎች መርከቦች ጋር የመጋጨት እድላቸው ከፍተኛ ነው።
ሆኖም ግን የስውር ንግድ ከፍተኛ ገንዘብ የሚያስገኝ ነው። 15 ዓመት ያገለገለ አንድ የነዳጅ ጫኝ መርከብ ዋጋው 40 ሚሊዮን ዶላር የሚያወጣ ሲሆን ከጥቁሩ ባህር የሩሲያ ነዳጅ ጭኖ በአንድ ወር ጉዞ ህንድ ሲያደርስ ከ5 ሚሊዮን ዶላር በላይ ለባለቤቱ እንደሚያስገባ የመርከብ ሽያጭና ጭነት ድርጅቶች ይናገራሉ። ስለዚህም በአሁኑ ወቅት በሩሲያ ላይ የተጣለው የነዳጅ ሽያጭ ማዕቀብ ቢነሳ እንኳን እነዚህ ካለተጠያቂነትና የኢንሹራንስ ሽፋን አትራፊ ንግድ ላይ የተሰማሩት ስውር መርከቦች ስራቸውን ያቆማሉ ተብሎ አይታሰብም።